Hello guys, how are you? Are you fine? Okay, today I'm going to teach you about the three basic modal verbs. The three basic modal verb የሚባሉት ምን ናቸው? Should have, could have, would have በተለየ ሁኔታ እናያለን ማለት ነው። እነዚህ በተለየ ሁኔታ አይተን ምን አይነት ጠቀሜታ እንዳለባቸው እናያለን ማለት ነው። በደንብ ተከታተሉት። እነዚህ ምንድን ናቸው? ምን አይነት መልእክት ያስተላልፋሉ የሚለው መልስ ይመልስላችኋል ማለት ነው። አሁን ወደ እያንዳንዳቸው እስኪንሄድ አሁን have ካልተጨመረበት ለፕሬዘንት ቴንስ ያገለግላሉ። have ከተጨመረበት ግን ለፓስት ቴንስ ነው የሚያገለግሉ። ወይ ደግሞ ጸጸት የሆነ ወይ ደግሞ መደረግ የነበረበት ግን መደረግ ያልተደረገ ውጤቱና አንተ የጠበቅከው ሌላ ሲሆን ማለት ነው። ስለዚህ እናያለን እያንዳንዳቸው። በምን ጀምራለን? should have የሚለው should have ለምን ያገለግላል? በጀነራሊ ሪግሬት ያገለግላል። ሪግሬት ወይ ደግሞ ጸጸት ነገር ለማስተላለፍ ያገለግላል ማለት ነው። ምን should have ካለው ነው። something didn't happen but you wish it did happen. but you wish it didn't happen. አንድ ነገር ለማድረግ ተፈልጎ ነበር ግን አልተደረገም የሚል ነገር ነው። something didn't happen but you wish it did happen. አንድ ነገር ለማድረግ ፈልጋል ግን ማድረግ አልቻልክም። ወይ ደግሞ አንድ ነገር ማድረግ አለማድረግ ፈልጋል ግን አድርገዋል። ያንን ነገር ሪግሬት የሚያስተላልፍ የሞዳል ቨርብ አይነት ነው ማለት ነው። have ከተጨመረበት ሪግሬት ነው ብያችኋለሁ። አሁን ኤግዛምፕል ስናየው ግን በደንብ ይረዳችኋል። ምክንያቱ ያን ነገር ተግባራዊ አድርገን ያየነው ስለሆነ ነው ኤግዛምፕሉ የሚያስረዳን። እሺ ወደ አንደኛው ኤግዛምፕል እስኪንሄድ ምን አይነት መልእክት ያስተላልፋል እንየው እስኪ። አንደኛው ኤግዛምፕል you should have called me አለ። አሁን በደንብ እዩ። you should have called me። አሁን ሰውየው ሊደውልለት አልደወለለትም ግን መደወል ነበረብህ እያለው ነው። አሁን ጸጸት ነው። ለምንድን ነው አልደወልከልም? ብትደውልልኝ እኮ እመጣ ነበር እያለው ነው። you should have called me። አሁን ስራ እየሰራ ነው ሰውየው ግን ስራው በጣም ከባድ ሆኖበታል። እኔ ከጠራኸኝ ግን አግዝህ ነበር ሊለው ይችላል ባይዘው። ስለዚህ ልትደውልልኝ ነበረብህ መደወል ነበረብህ ለኔ እያለው ነው። ሊያግዝህ ነበር ለማለት ተፈልጎ ነው። ብዙ መብራሪያ መስጠት ይችላልላችሁ ባይዘው። ግን ጥረት ትርጉሙ ይሄ ማለት ነው you should have called me መደወል ነበረብህ ለኔ እያለ ነው። ግን ያለፈ ነው እኮ ጸጸት ነው። ምትተገበር ወይ ደግሞ ለቀጣይ ሳይሆንማ ያለፈ ነገር ነው። መደወል ነበረብህ ፖዚቲቭ ይመስላል ግን ኔጌቲቭ ነው ማለት ነው። በሌላ አባባል መደወል ነበረብህ ስለዚህ አልደወልክም ለማለት ተፈልጎ ነው ማለት ነው። እየተረዳችሁ ነው አይደል? አዎ። አሁን ደግሞ ወደ ሁለተኛው ኤግዛምፕል ስንሄድ በደንብ ይብራራል ማለት ነው። Example 2 I should have gone there. ሰውየው ምን እያለ ነው አንተ? I should have gone there ወደዛ መሄድ ነበረብኝ እያለ ነው አንተ። የቀረው ነገር አለ። አዛ ሄዶ ግን የሚያገኘው ነገር ነበረበት። ኋላ ቆይቶ ያስታወሰው ወይ ደግሞ በቃ ቆይቶ ይህ ብሎ የተጸጸተበት ነገር አለ ማለት ነው። ስለዚህ ምን አለ? I should have gone there. ወደዛ መሄድ ነበረብኝ ቢሄድ ኑሮ እዚህ አንድ ነገር ይሰራ ነበር ይሄን ነገር ይሰራ ነበር ብሎ ብዙ መብራሪያ መስጠት ይችላል ማይዘው። ስለዚህ አልሄደም ማለት ነው። ወደዛ መሄድ ነበረብኝ ማለት እኮ አልሄድኩም ማለት ነው አይደለ? አዎ አልሄድኩም ማለት ነው። ስለዚህ ወደዛ መሄድ ነበረብኝ ግን አልሄድኩም ይላል። ፖዚቲቭ የሚመስለው ግን ኔጌቲቭ ነው የሚያስተላልፈው። ስለዚህ I should have gone there ይለናል። ወደዛ መሄድ ነበረብኝ እያለ ነው። ሶስተኛው ኤግዛምፕል I should not have eaten that food አለ። ሰውየው አንድ ነገር በልቷል። ምን አንዲ ምግብ በልቷል። ያን ምግብ ግን ከበላው አልተስማማው። ስለዚህ ያን ምግብ መብላት አልነበረብኝም እያለ ነው። መብላት አልነበረብኝም በልቷል ማለት ነው። በልቷል እኮ ሰውየው። ስለዚህ I should not have eaten that food ያንን ምግብ ሊበላው መብላት አልነበረብኝም እያለ ነው። አሁን ግን በልቶታል ማለት ነው። በለላባል አሁን በልቶታል ግን ያኔ የበላው ምክንያት ደግሞ በመበላው ምክንያት ደግሞ የሆነ ሆዱ ማመዋል ወይም የሆነ ነገር ሆነዋል ማለት ነው። ስለዚህ ያኔ ምግብ መብላት አልነበረብኝም እያለ ነው ሰውየው በጸጸት። I should not have eaten that food እያለ ነው። ስለዚህ
ኖት የሚለው አፍራሽ ነገር አለው ግን ፖዚቲቭ ነው አድርጎታል ማለት ነው በሌላ አባባል እሺ አራተኛው I should have listen to my father ያለ I should have listened to my father ለአባቴ መስማት ነበረብኝ አሁን ምክር እየመከረው ነበር ማለት ነው አባቱ ግን አልሰማውም ምንም ሊሰማው አልቻለም ያን ጊዜ ምንም አልመሰለው ነበር አሁን ግን እሱ የነገረው ሁሉ ነገር የጋድ የሆነበት ሄደና ያን ነገር ደግሞ ማድረግ ነበረበት እሱ መስማት ነበረበት ያን ባለመስማቱ የሆነ ጉዳት ተገኝቶበታል ሰውየው ስለዚህ መስማት ነበረብኝ እያለ ነው ስለዚህ አሁን ጸጸት ላይ ነው ማለት ነው ሰውየው I should have listened to my father ለአባቴ መስማት ነበረብኝ ስለዚህ አልሰማሁትም እሱ ሲናገረኝ አልሰማሁትም እያለ ነው በሌላ አባባል አንተ እሺ አምስተኛው you should have gone to bed early አሁን ትምህርት ቤት አላችሁ ጓደኛችሁ ወይ ደግሞ ልጅህም እያየው ነው አሁን እንቅልፍ እየመጣው ነው ቀን በቀን እኮ ነው ስለዚህ በጊዜ አልተኛ ሰውየው ማለት ነው ስለዚህ በጊዜ መተኛት ነበረብህ እያለው ነው አንተ ምን አለ you should have gone to bed early አስቀድመ መተኛት ነበረብህ ስለዚህ አልተኛም ማለት ነው አስቀድሞ በሌላ ባል ምንድነው አላደረገውም በጊዜ አልተኛም ሰውየው አልተኛም ምንድነው ያልኳችሁ በጊዜ አልተኛም ስለዚህ ነበረብህ ግን እያለው ነው ጸጸቱ እየተናገረው ነው ስለዚህ በጊዜ ብትተኛ ኖሮ አሁን በደንብ ትከታተል ነበር የሚል መልስ አለው ማለት እኮ ነው አንተ ሁላችሁም ታደርጉት ቀን በቀን የምታደርጉት ነገር አይደለ ስለዚህ you should have gone to bed early የሚለው ወደ መኝታ ወይ ደግሞ ወደ በጊዜ መተኛት ነበረብህ የሚለው ትርጉም አለው ማለት ነው ስድስተኛ I should have said that I should have said that ይያለ ነው ያንን ነገር መናገር አልነበረኝም ይያለ ነው መናገር አልነበረኝም ስለዚህ ተናግሮታል ስለዚህ የተናገረው ነገር ግን ክፉ ነው ለሌላ ሰው ማለት ነው ስለዚህ ተጸጽተዋል አሁን ይሰውየው ይሄ ነገር ምንድነው ለምንድነው የተናገርኩት የሚል ጸጸት አድሮበታል ስለዚህ I should have said that ማለት ያንን ነገር መናገር አልነበረኝም እንደዚህ አይነት መናገር አልነበረኝም ብሎ እየተጸጸተ ነው ማለት ነው በሌላ አባባል ኦኬ ሰባተኛው I should have bright my umbrella I should have bright my umbrella umbrella ማምጣት ነበረብኝ እያለ ነው I should have bright my umbrella ግን አላመጣውም ማምጣት ነበረብኝ ወይ ደግሞ ጥላው ማምጣት ነበረብኝ እያለ ነው ስምንተኛው I should not have drink so much ያለ I should not have drink so much አሁን ብዙ መጠጣት አልነበረኝም እያለ ነው ግን ጠጥቷል ማለት ነው ጠጥቷል አሁን አፍራሽ ሆኖ ከተመሰለ ያን አድርጎታል ግን ጸጽቶታል ማለት ነው በሌላ አባባል ኦኬ ስድስተኛው አሁን ስምንተኛው ይደናል አሁን ደግሞ ወደ ሁለተኛው ሞዳል ቨርብ መሰረታዊ ሶስቱ እናያቸዋለን ብያለሁ would have የሚል ነገር would have ይሄ ምንድነው should have ሪግሬት ወይ ደግሞ የሆነ ነገር ማድረግ ነበረብኝ የሚል መልስ አለው ግን አሁን ፕሬዘንት ቴንስ ከሆነ ግን should have by the way እንደዚህ ማድረግ አለብህ ካልከ you should have ሳይሆን you should go there አሁን ካልከው ወደዛ መሄድ አለብህ እያለው ነው ወደዛ መሄድ አለብህ እንደ ምክር አዘል እየነገረ ነው ማለት ነው አሁን ግን ፓስት ቴንስ ነው ያወራ ነው የመጣው እሱ ግን የራሱ ነገር ስለምንሰራበት አሁን ወደ ፓስት ቴንስ ብቻ have ያለው ብቻ ነው ያየነው ያለነው ማለት ነው ግን እንደዚህ መሆን አለብህ ማለት ግን የሚሆን የሚችል ነው ከሰማው ይሄዳል ያደርጋል ማለት ነው ኦኬ would have need had interesting but different result አሁን በደንብ ይዩት would have ማለት ምንድነው had interesting ነበረው ወይ ደግሞ ፍላጎት ነበረው but different result ይሁን እንጂ የሆነ የተለየ ውጤት ግን መጥቷል ማለት ነው ፍላጎቱ አልተሳካም ኦኬ ኤግዛምፕል ስናየው ግን በደንብ ይረዳናል ኢንተረስቲንግ ነው የነበረው እንደዚህ ማድረግ በቃ ፍላጎት አለኝ የሚል ነገር አለው ፍላጎት ነው የሚያናግረን ብቻው ነው should ምንም አይገናኙ ኤግዛምፕል ስናየው I would have come to the party ይላል if I had known about it in advance I would have come to the party if I had known about it in advance ወደ ፓርቱ ወይ ደግሞ ወደ ዝግጅቱ መምጣት ሊመጣ ፍላጎት ነበረብኝ አስቀድሜ ሰምቼ ቢሆን ኑሮ እያለ ነው ፍላጎት ነበረብኝ እያለ ነው አንተ
መምጣት ፍላጎት ነበረብኝ አስቀድሜ ቢሰማው ኑሮ እያለ ነው በሌላ አባባል ስለዚህ ግን አልሰማውም ስለዚህ ፍላጎቱ አልተሳካም አልሄደም ማለት ነው በሌላ አባባል ስለዚህ I would have come to the party if I had known about it in advance ያ አስቀድሜው አላወቀው ስለዚህ አልሄደውም ስለዚህ ፍላጎቱ አልተሳካም ማለት ነው ኦኬ ሁለተኛው ኤግዛምፕል I would have told to you ይላል I would have told to you ምን ማለት ነው I would have told to you ማለት ላንተ ለመናገር ፍላጎት ነበረኝ he would have by the way he would have told to you ላንተ ለመናገር ፍላጎት ነበረው ግን ፍላጎቱ አላደረገውም የሆነ አይመችም ሁለቱ ምን እንደሆነ ግን አላደረገው ለማለት ተፈልጎ ነው ስለዚህ ለመናገር ላንተ ለመናገር ፍላጎት ነበረው ግን አላደረገው እያለ ነው በሌላ አባባል he would have told to you ላንተ ለመናገር ፍላጎት ነበረው ግን አላደረገው እያለ ነው በሌላ አባባል ኦኬ ሶስተኛ I would have bought a house ይላል በቃ ፍላጎት በደም I would have bought a house ማኪና መግዛት ፍላጎት ነበርብኝ ግን የሆነ ነገር እንዳልሳካ ግን አድርገዋል እያለ ፍላጎቱ ነበረኝ ግን አላደረገውም እያለ ነው በሌላ አባባል የሆነ ነገር እያደረገ ነው ፍላጎቱ አልተሳካም ዲፈረንት ሪዛልት ነው የመጣው ፍላጎቱ ያልተሳካ ነገር ሆኗል ማለት ነው ስለዚህ የሆነ ያሳናከለው ነገር አለ በራሱ ሳይሆን የሆነ ያሳናከለው ነገር አለ ምን ሆኖ እንጃ I would have bought a house ያን ጊዜ እኮ ቤት መግዛት ፍላጎት ነበረብኝ ግን በዚህ ምክንያት እንደዚህ ሆነ ገለ የሚል ነገር ይመልሳል ማለት ነው ኦኬ አራተኛው I would have spent time with you አለ አንተ ጋር ጊዜ አንተ ጋር ለማሳለፍ ፍላጎት ነበረብኝ ኋላ ግን አይመችም ብሎኝ ወይም የሆነ ነገር ስለሆነኝ ግን አንተ ጋር አላሳለፍኩም እያለ ነው በላባራ አላሳለፍኩም በሆነ ምክንያት ግን አላሳለፍኩም እያለ ነው ስለዚህ I would have spent time with you ማለት ካንተ ጋር ጊዜ ማሳለፍ እፈልግ ነበረ ነው ጸጸት ሳይሆንም ግን ማይመች ነገር ስለሆነ ግን ዲፈረንት ሪዛልት መጥቷል ማለት ነው ፍላጎቱ ግን ነበረው እሺ አምስተኛ I would have gone to the party if I didn't seem so tired ይለናል if I hadn't been so tired ምን አለ I would have gone to the party if I hadn't been so tired ያ ወደ ፓርቲው መሄድ ፍላጎት ነበረብኝ ባይደክመኝ ኑሮ እያለ ነው ግን ያን ጊዜ ግን ደክሞት ነበረ ስለዚህ ወደዛ አልሄደም ማለት ነው በድካሙ ምክንያት አልሄደም ማለት ነው ስለዚህ I would have gone to the party if I hadn't been so tired ስለዚህ but I didn't go there እያለ ነው አልሄደም ፍላጎት ነበረው ባይደክመኝ ኑሮ ወደ ፓርቲው ሊሄድ ነበር እያለ ነው በሌላ አባላንተ ባይደክመኝ ኑሮ ወደዛ ይሄድ ነበር ግን ፍላጎት ነበረኝ ግን ደክሞኛል አልሄድኩም እያለ ነው በሌላ አባላንተ እሺ ስድስተኛው she would have come here እሷ ወደዚህ መምጣት ፍላጎት ነበራት ግን በሆነ ምክንያቱ ባይታወቅ ቀርታለች አልመጣችም እያለ ነው she would have come here እሷ እኮ ወደዚህ መምጣት እኮ ፍላጎት ነበራት ግን አላደረገችውም ምን ያጋጥሞት ይሁን የሆነ ያጋጠማት ወይ የሆነ የራስዋ ምክንያት አላት ስለዚህ ሪግሬት እና ይህ የተለያየ ነው የሆነ የሚያሳናክል ፍላጎቱ እንዳይሆን ያደረገ ነገር አለ ለማለት ነው እንደ ሹድ እንዳትወስዱ እሺ ውድ ማለት ኢንተረስቲንግ አለ ግን ሪዛልቱ የተለየ ይሆናል ማለት ነው ምክንያቱ አንተ ያዳናቀፈ ነገር አለ ባንተ ምክንያት ሳይሆን በሌላ ደጋዊ ጫና ማለት ነው ኦኬ አሁን ወደ ሶስተኛው እንሄዳለን could have የሚለው ይሄ ደግሞ ፖሲቢሊቲ ነው ፖሲቢሊቲ ነበረኝ የሚል ነገር አለ ፖሲቢሊቲ ነበረኝ could have possibility or something was possible but it didn't happen ያ የሆነ ማድረግ የምትችለው ነበረ ግን አላደረከው በራስ ፍላጎት ነው በምንድነው ገለሚለው ነገር የሆነ ይሁን ግን አላደረከው ግን ፍላጎት ችሎታው ግን ነበረ ወይ ደግሞ ፖሲቢሊቲ ነበረው ማለት ነው ፍላጎት ብቻ ሳይሆን የሆነ ፖሲቢሊቲ ማድረግ ትችል ነበረ የሚል ነገር ነው ያለው ፖሲቢሊቲ ማለት ማድረግ ልትችል ነበረ በቃ
ግን አላደረከውም በምን ምክንያት በቃ በራስ ምክንያት ነው የሚሆነው ይሄማ እሺ እስኪ ኤግዛምፕል ስናይ በደንብ ይረዳቸዋል ባይዘው I could have gone to the party last night ወደ ፓርቲው መሄድ እኮ ይችል ነበር እያለ ነው ሰውየው ግን አልሄድኩም በቃ ፍላጎቴ አልሄድኩም ስለዚህ ወደዛ ግን ይሄድ ነበር እኮ ይችል ነበር ማንንም ያዘዘኝ ነገር የለም እያለ ነው አንተ ሰውየው I could have gone to the party last night ያን ማታ ወይ ደግሞ ያን ምሽት ባለፈው ምሽት ወደዛ እሄድ ነበር በቃ እሄድ ይችል ነበር ሊሄድ ይችል ነበር ስለዚህ በራሴ ፍላጎት ነው የቀረሁት እያለ ነው በሌላ ሁለተኛው ኤግዛምፕል I could have gone to አዲስ አበባ ዩኒቨርሲቲ ይላል አሁን ሰውየው ወደ ሌላ ዩኒቨርሲቲ ሄደዋል አሁን እኮ ያወራ ነው ጓደኛው ጋር ወደ አዲስ አበባ የመሄድ ችሎታውም ነበረኝ እኮ እያለ ነው እዛው መሄድ ይችል ነበር በቃ ያዘዘኝ ነገር አልነበረም ወይ ደግሞ ደጋዊ ጫና አልነበረብኝ በራሴ ፍላጎት ነው ወደዚህ የመጣሁት እያለ ነው በሌላ የት መቀሌ ይሆን ባህር ዳር ወይ ሐዋሳ ሄዶ እየተማረ ነው ግን አዲስ አበባ እኮ መግባት ይችል ነበር እያለ ነው ፕሮባቢሊቲ ነበረኝ እያለ ነው ስለዚህ የመሄድ ፍላጎት ብቻ ሳይሆን እችለው ነበር በቃ ማድረግም ይችል ነበር እያለ ነው እሺ ሶስተኛ I was so tired አለ በጣም ደክሞኛል I could have stayed in bed all day I could have stayed in all day ደክሞኝ ነበር እያለ ነው I was so tired በጣም ደክሞኝ ነበር በዛ ምክንያት ደግሞ ተኝተ መዋል እችል ነበር እኮ እያለ ነው ስለዚህ በራሴ ፍላጎት ነው የመጣሁት እንጂ በአንተ አስገድደኝ ወይ ደግሞ እንደዚህ አድርገኝ ስላልሆነ አይደለም ቤት ሙሉ ቀን ቤት ተኝተ መዋል እችል ነበር በቃ እችል ነበር ምንም ያዘዘኝ ነገር አልነበረም እያለ ነው አንተ ደክሞኝ ነበር ስለዚህ እዛኮ ወይ ደግሞ ምን ይላል በጣም ነው ደክሞኝ ነበረው እዛም ቤትም ተኝተው እችል ነበር እያለ ነው ስለዚህ በራሴ ፍላጎት ግን መጥቻለሁ እየሰራሁ ነው እያለ ነው በሌላ ባል ስለዚህ I was so tired በጣም ደክሞኝ ነበር I could have stayed in bed all days ሙሉ ቀን ተኝተ መዋልም እችል ነበር እያለው ነው ማለት ነው አራተኛው I could have gone to the library አለ ወደ ላይብራሪ መሄድ እኮ እችል ነበር ግን አልሄድኩም በራሴ ፍላጎት ዝም ብዬ ወደዚህ መጥቻለሁ እንጂ እሄድ እችል ነበር እያለ ነው ማለት ነው ስለዚህ I could have gone to the library እያለ አምስተኛው he could have studied hard for the exam እሱ እኮ ለፈተና ጠንክሮ ማጥናት ይችል ነበር ግን አላደረገው ለምን በራሱ ስህተት ነው በራሱ ስንፍና ነው እችል ነበር ግን ባይዘው ማጥናት ይችል ነበር መስራትም ይችል ነበር እያለ ነው he could have studied hard for the exam የሚል ለፈተና ጠንክሮ ማጥናት ይችል ነበር እያለ ነው እሺ ስድስተኛው I could not have gone to there እያለ ነው ወደዛ አለመሄድ ይችል ነበር ግን ሄጃለሁ እያለ ነው በሌላ አባለ እዚህ ግን ሄጃለሁ not ይላል I could not have gone to there ወደዛ እኮ አለመሄድ ይችል ነበር ምንም ያስገደደኝ ሰው የለም ግን ሄጃለሁ አድርጋለሁ እያለ ነው በሌላ አባለ ኦኬ ሰባተኛው you could not have come here you could not have come here ወደዚህ አለመምጣት ትችል ነበር ግን መጥተዋል ማለት እኮ ነው ሰውየው እትችል ነበር በቃ አለመምጣት ትችል ነበር ግን መጥተዋል በቃ ባይዘው ስለዚህ ፕሮባቢሊቲ ግን ነበር ማለት ነው በቃ ምንም ያስገደደህ ነገር የለም ለማለት ተፈልጎ ነው እሺ ስምንተኛው I could not have given to her I could not have given to her ለሷ አለመስጠት ይችል ነበር ምንም ያስገደደኝ ነገር የለም ግን በራሴ ፍልጎት ሰጠኋት ማለት ነው በሌላ ባላንተ ስለዚህ ይህ አይነት መልእክት ያላቸው ሶስቱ በጣም ጠቃሚ የሆኑ በፓስቴንስ ወይ ደግሞ have ጨምረን የሰራናቸው ወይ ደግሞ በጣም ምን አይነት መልእክት እንደሚያስተላልፉት በደንብ ደጋግማችሁ እዩትና በጣም ምርጥ የሆነ ሶስቱ ሞዳል ቨርብ ናቸው ማለት ነው ስለዚህ ምርጥ ነው ብላችሁ ከገመታችሁ ወይ ደግሞ ካያችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ Thank you very much